ሰላም ጤና ይስጥልን እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በድጋሚ ተገናኘን። ዛሬ ላሳያችሁ የፈለኩት ምንድነው አብዛኛውን ጊዜ የማየው ችግር ነው። ይሄም ምንድነው ሪሰርች ወይም ፕሮጀክት ዶክመንቴሽን ስንጽፍ የሚያጋጥሙን ችግሮች ናቸው። ይሄም ምንድነው ኮንሲስተንሲ ነው። ኮንሲስተንሲ ማለት ምንድነው ዶክመንቱ የተፋለሰ መሆን የለበትም። ሄዲንጉ ከሰብ ሄዲንጉ ጋር፣ ሰብ ሄዲንጉ ደግሞ ከሰብ ሄዲንጉ ጋር ኮንሲስተንት የሆነ ሌአውት መኖር አለበት ስሩ አውት ዘ ዶክመንት ማለት ነው። እሱ ምን ማለት ነው የሚለውን እዚህ ጋር ላችሁ አሲዩም ሄዲንግ ዋን አለኝ። እዚህ ደግሞ ቦዲ ኦፍ ቴክስት ፎር ሄዲንግ ዋን አለ። ሄዲንግ ቱ ቦዲ ኦፍ ቴክስት ፎር ሄዲንግ ቱ፣ ሄዲንግ ስሪ ቦዲ ኦፍ ቴክስት ፎር ሄዲንግ ስሪ፣ ፎር ኤንድ ዘን እያለ እንዲህ አይነት ኮንሲስተንት የሆነ ዶክመንት እንዴት መስራት እንችላለን? ምክንያቱም ይችን ቴምፕሌት ሰራችሁ ማለት ስሩ አውት ዘ ዶክመንት ኮንሲስተንት የሆነ ዶክመንት ይኖራችኋል። ሁል ጊዜም መፋለስ የለም ማለት ነው። እሱን ለማድረግ ምን እናደርጋለን? ዳይሬክትሊ ወደ ሌላ ዶክመንት ልውሰዳችሁ። ይሄ ዶክመንት ስታዩት አሁን ኖርማል ነው። እዚህ ጋር እንደምታዩት ሄዲንግ አይደለም፣ ሰብ ሄዲንግ አይደለም፣ ኖርማል ቴክስት ነው ማለት ነው። ምን እናደርጋለን? ይሄን ለመስራት ኦልሬዲ ቴክስቶች እዚህ ጋር ስላሉ እዚህ ጋር እህድና መልቲ ሌብል ሊስት የሚላለን እዚህ ጋር እህድና ዲፋይን ኒው መልቲ ሌብል ሊስት የሚለውን ክሊክ አድርጋለሁ። አሁን ይሄ ሄዲንግ ዋን ስለሆነ ምን አድርጋለሁ? ሄዲንግ ዋን ነው የማደርገው። እዚህ ጋር ነምበሪንጉን አስተካክላለሁ። ይሄንን ማጥፋት እችላለሁ። ከዚያ ነምበር አድርገዋለሁ። ቀጥሎ ዶት ዋን ዶት ብሎ እንዲጀምርልኝ ማለት ነው። ዜን ሞር ለውና ስታይሉን ምን አደርገዋለሁ? እዚህ ጋር ሄዲንግ ዋን እለዋለሁ ማለት ነው። ሌቭል ዋን ነው። ዜን ታብ ማለት ደግሞ ስፔስ ከዚች እስከዚች ያለችዋ ታብ መሆን የለባትም። ምክንያቱም ታብ ማለት ሞርዛን ስፔስ ነው። አንድ ታብ ማለት 4 ስፔስ ማለት ስለሆነ ይችን ታብ ወደ ስፔስ ቀይራታለሁ ማለት ነው። ስለዚህ ለሄዲንግ ዋን ጨረስን ማለት ነው። ኔክስት ሄዲንግ ቱ ክሊክ አደርጋለሁ። ሄዲንግ ቱ ምን ማለት አለበት? 1.1 ስለሆነ ይሄን እናጠፋዋለሁ። ኦልሬዲ ሄዲንግ ዋንን ስለሰራሁኝ ሌቭል ዋን ማለት እሱ ነው። ይችን ሌቭል ዋን አፒር እንድታረግ አደርጋታለሁ። ዜን ሁለቱን ለመለየት ዶት እጠቀማለሁ። ኔክስት የሚመጣው ቁጥር ደግሞ 1 ብሎ መጀመር ስላለበት እዚህ ጋር ነምበር አደርገዋለሁ። ከዚያ ያችሁት ስታርት አት 1 ይላል። አሁን ስታይሉ ሄዲንግ ቱ ነው መሆን ያለበት። እዚህ ጋር ሄዲንግ ቱ ይሆናል ማለት ነው። በተመሳሳይ መልኩ ታብ የነበረውንም እዚህ ጋር ስፔስ። ዜን በተመሳሳይ ለሄዲንግ ስሪም ደሱ እዚህ ጋር አጠፋዋለሁ። እዚህ ጋር ሌቭል 1 ዶት ከዚያ ሌቭል 2 ዶት ከዚያ እዚህ ጋር ደግሞ ከዚያ እዚህ ጋር ደግሞ ስታይል ሄዲንግ ስሪ ዜን ታቡን ስፔስ ጨረስን። ለሄዲንግ ፎር ደግሞ እዚህ ጋር ይሄን አጠፋዋለሁ። ሌቭል 1 ዶት ዜን ሌቭል 2 ዶት ሌቭል 3 ዶት ከዚያ እዚህ ጋር ነምበር ስታርት አት 1 እዚህ ጋር ደግሞ ሄዲንግ ስንት 4 ይሆናል ማለት ነው። ታብ የነበረውን ስፔስ አደርጋለሁ። አሁን ጨረሱ ማለት ነው። ምክንያቱም ኦልሬዲ አንድ ሄዲንግ 2 ሄዲንግ 3 4 ሄዲንግ ስላለኝ ለሄዲንጎች ጨረሱ ማለት ነው። ዜን ኦኬ ብዬ እወጣለሁ። አሁን ሄዲንግ ዋንን ጨርሱ። ያችሁት አውቶማቲካሊ ሄዲንግ ዋን እንደዚህ ሆነ። ግን እንደምታዩት ሄዲንግ ዋን ፎንት ስታይሉ አፕቶስ ነው የሚለው ምን አደርጋለሁ? ይሄንን ሄዲንግ ለመቀየር ቶታሊ ምን አደርጋለሁ? ሄዲንግ ዋን ላይ እዚህ ጋር ሄድና ራይት ክሊክ አድርጌ ሞዲፋይ ይለዋለሁ። ሞዲፋይ ስለው ፎንት ሳይዙን ወደ 16፣ ፎንት ፋሚሊውን ደግሞ ታይምስ ኒው ሮማን፣ ከለሩን ደግሞ አውቶማቲክ ይለዋለሁ። ስለዚህ በዚህ መልኩ ሌላ ሴቲንጎች ካላችሁ ደግሞ በተመሳሳይ እዚህ ጋር ሄዳችሁ ምሳሌ ቢፎር ቴክስት እና አፍተር ቴክስት የሚላል እዚህ ጋር ቢፎር ቴክስት ማለት ከዚህ እስከዚህ ያለችው ጋፕ ነች። አፍተር ቴክስት ማለት ደግሞ ከዚህ እስከዚህ ያለው ጋፕ ነው። ስለዚህ ይሄን ታህል ስፔስ እንዲኖረው ስለማንፈልግ ምን አደርጋለሁ? እዚህ ጋር 0 እዚህ ጋር 0 አደርገዋለሁ። እዚህ ጋር ደግሞ ላይን ስፔሲንግ የሚለውን 1.5 አደርገዋለሁ። ሃንጊንግ የሚለውን ኖርማል ተዋለሁ። ኦኬ ነዋለሁ። አሁን ለሄዲንግ ዋን ሴቲንግ ዋን ጨረሱ ማለት ነው። ኦኬ ስለው አውቶማቲካሊ ይሄኛው ይቀየራል ማለት ነው። ኦኬ ስለው ያችሁት
ሄዲንግ ዋን ነው 16 ነው ታይምስ ኒው ሮማን ነው። ከለሩ ራሱ ምንድነው አውቶማቲክ ነው የሆነው ማለት ነው። አስዩም ሌላ ሄዲንግ የሚኖረን እዚህ ጋር ዚስ ያችሁት ዚስ ኢዝ አዘር ሄዲንግ ዋን ብልና አሁን አያችሁት ኖርማል ነው የሚለው። ስለዚህ ምን እለዋለሁ እዚህ ጋር መጣና ሄዲንግ ዋን ስለው ያችሁት ቱ ይልና throughout the document እንዲህ አይነት ሄዲንግ ካላችሁ ሌላም ካለ ሄዲንግ ትሉንና ሄዲንግ ዋን ትሉታላችሁ። ተመሳሳይ መልኩ እንዲያርጉ ሴትል ያደርግላችኋል ማለት ነው። ይሄን ለሄዲንግ ዋን ጨረስ ማለት ነው። አሁን በተመሳሳይ መልኩ ለሄዲንግ ቱ እንደሱ አድርግ። ይሄው ሄዲንግ ቱ አደርገዋለሁ። ሄዲንግ 3 እዚህ ጋር ሄዲንግ 4 ያያችሁት። ይሄን ካረግን በኋላ ከለሩ፣ ፎንት ፋሚሊው፣ ፎንት ሳይዙ እንደገና እንትን ማለት ስላለበት ይሄንን ማስተካከል ይጠበቅብኛል። ስለዚህ ሞዲፋይ ዜን ከለሩን አውቶማቲክ ሳይዙን 14 ታይምስ ኒው ሮማን። ሌላ ሴቲንግ ካለን ደግሞ በዚህ መልኩ እዚህ ጋር ገብተን ፓራግራፍ እንልና እስኪ እዚህ ጋር 0 እዚህ ጋር 0 መልቲ ላይን የሚለውን 1.5 ከዛ ኦኬ ከዛ ኦኬ። ይኸው ሁለተኛው ተስተካከለ ማለት ነው። ሄዲንግ 3ንም በተመሳሳይ መልኩ ሄዲንጎችን አስተካክለን ጨረስን ማለት ነው። አስዩም ሄዲንግ ዋን አሁን ሄዲንግ ቱም ሄዲንግ 3 ሄዲንግ 4ም ቦልድ አይደሉም። ዜን ለሄዲንግ ዋን ምን አደርጋለሁ ራይት ሴሌክት አድርግና ቦልድ እለዋለሁ። ዜን ሄዲንጎች ምን ይሆናል አፕዴት ስትሉት አውቶማቲካሊ ምሳሌ አዘር ብዬ ግን ምንድነው ሄዲንግ ዋን ከሆነ እንደዚህ ስለው አያችሁት ቦልድ የሚያደርገው አውቶማቲካሊ። ቴክስት አሁን የቀረን ከዚህ ቀጥሎ የሚመጣ ነው። ምሳሌ ኢንተር ስለው እዚህ ጋር ምንድነው የሚመጣው ኖርማል ነው የሚለው አያችሁት። እዚህ ጋር ኖርማል ነው የሚለው ኔክስት የሚመጣው ኖርማል ሆኖም ግን እኛ በምንፈልገው መልኩ መምጣት አለበት ኢንተር ስለው ማለት ነው። ክሬት እሱ ለማድረግ ምን አደርጋለሁ እዚህ ጋር ክሬት ስታይሉ ምንድነው የሚሆነው ቦዲ ኦፍ ቴክስት ከዛ ፎር ምን ሄዲንግ ዋን ከዛ ሞዲፋይ እለዋለሁ። ሞዲፋይ ስለው ቴክስቱ ምን አይነት ፎንት ፋሚሊ ኖረው ታይምስ ኒው ሮማን ከዛ ፎንት ሳይዙ 12 ነው። ቴክስት ከለሩ ወይም ፎንት ከለሩ አውቶማቲክ ነው። ዜን ሌላ ሴቲንጎች ካሉ ፓራግራፉ እዚህ ጋር 0 አደርገዋለሁ። መልቲፕል የሚለውን 1.5 አደርገዋለሁ። እነዚህን ሴቲንጎች ካስተካከሉ በኋላ ኦኬ እለዋለሁ። ከዛ ጨረስኩ ማለት ነው። አሁን ምንድነው ማረጋው እዩት። አሁን ኢንተር ስለው ምንድነው የሚመጣ የነበረው ኖርማል ነው የሚለው አይደል? እዚህ ጋር ኖርማል መምጣት የለበትም። ምንድነው መምጣት ያለበት ቦዲ ኦፍ ቴክስት ፎር ሄዲንግ ዋን። ይሄን ለማድረግ ምን አደርጋለሁ እዚህ ጋር መጣና እዚህ ጋር ሞዲፋይ እለዋለሁ። ዜን አያችሁት ስታይል ፎር ፎሎዊንግ ፓራግራፍ ምን ማለት ነው? ሄዲንግ ዋንን ቀጥሎ የሚመጣው ፓራግራፍ ምን ይሁንልህ? ባይ ዲፎልት ምን ነበር ኖርማል ነበር። ስለዚህ እኔ ምን አደርገዋለሁ ቦዲ ኦፍ ቴክስት ፎር ሄዲንግ ዋን ይችን አረጋታለሁ። ኦኬ እለዋለሁ ማለት ነው። አሁን ኢንተር ስራው ምን የሚመጣ ይመስላችኋል? አያችሁት እዚህ ጋር ኖርማል አይደለም የሚመጣው። አያችሁት ቦዲ ኦፍ ቴክስት ፎር ሄዲንግ ዋን ሚል ነው የሚመጣው ማለት ነው። ስለዚህ ዚስ ኢዝ ሳምፕል ምናምን ብትሉት ይሄው የፈለጋችሁን ቴክስት ብትጽፉት ኮንሲስተንት የሆነ ሌአውት ይዞ ይመጣል ማለት ነው። ምሳሌ ሌላ ሄዲንግ ዋን ብጨምር ሄዲንግ ዋን ይሄ ነው ልበልና ሄዲንግ ዋን አልኩት ኢንተር ስለው ይሄው ተመሳሳይ ኮንሲስተንት የሆነ ነው የሚኖር ማለት ነው። በተመሳሳይ መልኩ ለሄዲንግ ቱም ልሄድና እዚህ ጋር ምን ክሬት አደርግለታለሁ ስታይል ለዚህም እንዳይሱ አሁን ኢንተር ብለው አያችሁት በጣም ማርጅኑ ከዚህኛው ማርጅን የዘለለ ነው ወይም በጣም ያለፈ ነው የሚሆነው። ስለዚህ ይሄን ለማድረግ ምንድነው ማድረገው እዚህ ጋር መጣና
እችን ድሮፕ ዳውን ነካና ሞዲፋይ ለዋለው ያያችሁ። ሶ ስታይል ፎር ፎሎዊንግ ፓራግራፍ የሚለው ኖርማል ስለነበረ እናደርገዋለሁ። ቦዲ ኦፍ ቴክስት ፎር ሄዲንግ ፎር የሚለውን አደርገዋለሁ። ከዚያ ኦኬ ለዋለሁ። ኢንተር ስለው አሁን ከዚህ በኋላ ኮንሲስተንት የሆነ ሌአውት ይኖረናል። ይሄንን ባክ ብዬ ኢንተር ብለው ኮንሲስተንት የሆነ ሌአውት ይኖረናል ማለት ነው። ሶ ይሄን ነው ዛሬ ላሳያችሁ የፈለኩት። ስለ ተከታተላችሁኝ